መንፈሳዊ ነገር መስራት የሚያስደስታችሁ የመጽሐፍ ቅዱስ ጥቅሶችን፣ ምሳሌ አነጋገሮችን፣ የህይወት ተሞክሮችን ፖስት እያደረጋችሁ ራሳችሁንና የምትወዷቸውን ቤተሰቦች መደገፍ የሚያስችላችሁ ገቢ ማግኛ ዘዴዎችን ላሳያችሁ። የህይወት ፈተና ሲበረታብን፣ ነገሮች ሲናዱብን፣ ከሰዎች መግባባት ሲያቅተን መጽናኛ ፍለጋ የእግዚአብሔርን ቃል ለመስማት እንሻለን። በእርግጥም የእግዚአብሔር ቃል ወደ ሰላማችን ይመልሰናል። ዛሬ በዋነኛነት የመጽሐፍ ቅዱስ ጥቅሶችን በተዋቡና በሚያምሩ ሰዎችን ቀልብ በሚስብ መልኩ በሶሻል ሚዲያ ፖስት እያደረጋችሁ እንዴት ሳንቲም ሜክ እንደምታደርጉ ቀላልና ነፃ በሆነ መልኩ እናያለን። በቅድሚያ እነዚህን ቻናሎች እንመልከታቸው። ብዙ ተከታዮችና ተመልካችም አላቸው። ለስራችን የሚያስፈልገን የመጽሐፍ ቅዱስ ጥቅሶችን መፈለግ፣ በማስታወሻ ደብተራችን መርጠን ያዘጋጀናቸውን ወይም ከመጽሐፍ ቅዱሳችን በቀይ አስመረን የመረጥናቸውን አሊያም በስልካችን ዳውንሎድ ያደረግነው መጽሐፍ ቅዱስ ሊኖረን ይገባል። መጽሐፍ ቅዱስ የሌላችሁ ከፕሌይ ስቶር ወይም ከአፕ ስቶር ዳውንሎድ አድርጉ። ላፕቶፕ ወይም ፒሲ ተጠቃሚዎች መጽሐፍ ቅዱስን እንዴት አድርጋችሁ ዳውንሎድ አድርጋችሁ መጠቀም እንደምትችሉ እንደ ጉርሻ ቦነስ በመጨረሻ አሳያችኋለሁ። እንደኔ ለስራችን ቅልጥፍና ኤአይ ብንጠቀም ተመራጭ ነው እላለሁ። እኔ በዚህ መንገድ እሰራለሁ። ከተመቻችሁ ይህንን ተጠቀሙ። መጀመሪያ ወደ ጉግል ኤአይ ስቱዲዮ እንገባለን። ይህ በጣም አሪፍ ነው። የአማርኛ ጽሁፎችን ያዘጋጅልናል፣ ስክሪፕቶችን፣ ብዙ ነገሮችን መስራት ስለምንችል ይሄ ቤስት ነው። እኔ ብዙ ጊዜ የምጠቀመው ይህን ነው፣ አማርኛ ስለሚያነብልን። አሁን ከገባም በኋላ ቅድም የመረጥናቸውን እኔ መዝሙረ ዳዊትን ቁጥር 23ን የመረጥኩት ጥቅሶችና ምክሮችን ስጠኝ ጥቅሱንና ከሱ ጋር ተዛማጅነት ያላቸውን ምክሮችን አብሮ ሰጥቶኛል። ሰውን ያንጻሉ፣ ያነባሉ ያላችኋቸውን ምክሮች አብራችሁ አንሱ። አያችሁት? እንደምታዩት እንዳለ ሰጥቶኛል። ስለዚህ ኢዝ ቤስት ነው። አሁን በጣም ቀላል ይሆንላችኋል። ስለዚህ አሁን ኮፒ ፔስት እያደረገን የምንፈልገውን አይነት የመጽሐፍ ቅዱሶች ጥቅሶችን ወደ ምንፈልገው ሶፍትዌር እየወሰድን አብረን እንሰራለን ማለት ነው። እኔ በሞቫቪ ቪዲዮ ኤዲተር ነው ማሳያችሁ። እናንተ በኬንቫ ወይንም በካፕከት በሚመቻችሁ መስራት ትችላላችሁ። ቪዲዮ ኤዲተር ላይ ያዘጋጀነውን የመጽሐፍ ቅዱስ ጥቅሶች በድምፅ የሰራናቸው ካለ ልክ እንደኔ ድምፁን እናስገባለን። ከዛ ለቪዲዮ ይስማማል ያልናቸውን ፎቶዎች አሊያም ደግሞ ቪዲዮዎችን እዚህ ላይ እናስገባለን። ድምፁን እየተከተልን የመጽሐፍ ቅዱስ ጥቅሳችንን በቴክስት ላይ እናስገባለን። አንዳንድ ዌብሳይቶች የመጽሐፍ ቅዱስ ኦዲዮ አላቸው። ድምፃችሁን ለመቅረጽ ካልተመቻችሁ እኔ እንዳደረግኩት ከነዚህ የመጽሐፍ ቅዱስ ድረ ገጽ እየገባችሁ የምትፈልጉትን ምዕራፍና ቁጥር እያስገባችሁ ኦዲዮን ብቻ ዳውንሎድ ማድረግ ትችላላችሁ። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። ከክፉ ዘመንም አያፍሩም፣ በራብ ዘመንም ይጠግባሉም። መዝሙረ ዳዊት ምዕራፍ 37 ቁጥር 18ና 19። ለቪዲዮአችሁ ደግሞ ፒክሰልስ ከኮፒራይት ነፃ የሆኑ ቪዲዮዎችን ማግኘት ትችላላችሁ። አሁን ሁሉም ነገር ተሟልቷል። የሚቀረን ኤዲት ማድረግ ነው። ድምፁን እየተከተለን ቴክስት ቦታ ላይ የመጽሐፍ ቅዱስ ጥቅሶችን እናስገባለን። መዝሙር 23 ከዚህ ኮፒ እናደርግና እዚህ ላይ ፔስት እናደርጋለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። መዝሙር 23 እግዚአብሔር እረኛዬ ነው
የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። እንደምታዩት በሚያምር መልኩ ጨርሰናል። Feeling restless? Is life creating new stress for you every single day? Pause for a second. There is one verse that tells us where true peace can be found. The Lord is my shepherd. I lack nothing. He makes me lie down in green pastures. He leads me beside quiet waters. He refreshes my soul. He guides me along the right paths for his name's sake. Even though I walk through the darkest valley, I will fear no evil, for you are with me. Your rod and your staff, they comfort me. You prepare a table before me in the presence of my enemies. You anoint my head with oil. My cup overflows. Surely your goodness and love will follow me all the days of my life, and I will dwell in the house of the Lord forever. When your life is full of doubt today, don't look at the problems in front of you. Look to your shepherd. He will restore your rest. Receive this promise and comment amen to claim your rest. And share this message with someone who needs it today. ሰዎችን የሚስብ ካሳየዋችሁ በላይ እየሰራችሁ ሰዎችን እያነጻችሁ የመንፈስ እርካታ ማግኘታችሁ ገቢያችሁን እንደምታሳድጉ ተስፋ አደርጋለሁ። በመጨረሻም እንደ ቦነስ ኦፍላይን መጽሐፍ ቅዱስን እንዴት አድርጋችሁ በላፕቶፓችሁ ወይም ዲስክቶፕ ላይ ዳውንሎድ አድርጋችሁ ቀን በቀን መጠቀም እንደምትችሉ አሳያችኋለሁ። መጀመሪያ እዚህ ዌብሳይት ውስጥ እንገባለን። ከዛ ዳውንሎድ የምትለውን በተን ዳውንሎድ እናደርጋታለን። ከዛ ዳውንሎዳችን ሄደን ራን እናደርገዋለን ማለት ነው። አያችሁ እንደምታዩት መጽሐፍ ቅዱሳችን ዳውንሎድ ሆኗል። በምትፈልጉበት ሰዓት እየገባችሁ የምትፈልጉትን ጥቅሶች እንደዚህ እየነካችሁ ማንበብ ትችላላችሁ። አሊያም ደግሞ ለምትፈልጉትን መጽሐፍ ቅዱስ ጥቅሶች እንደዚህ ኮፒ ፔስት እያደረጋችሁ መጠቀም ትችላላችሁ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመጻፍ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸርስ።